ሳይቱ ከአዲሱ አይዲያ ባስቴዲየም በቅርብ ርቀት ማለት ይቻላል። በቃ እንዲተያዩ ነው። ከአዲሱ አይዲያ ባስቴዲየም ለቦሌም በቅርብ ርቀት ነው ያለው የሚገኘው። ለመገናኛ በቅርብ ርቀት ነው የሚገኘው። ከኤርና ሞል መሄድ ይቻላል። ፕሮጀክቱ 3 ቤዝመንት አለው። እስካሁን ሁዳ ገንብቷቸው ከነበሩ ፕሮጀክቶች በጣም ሂውጅ የተባለው ፕሮጀክት ይሄኛው ፕሮጀክት ነው። 3 ቤዝመንት አሉት። G+20 ነው ማለት ነው። ያኔ በመጣችው ጊዜ ቁፋሮ ላይ ነው የነበረው። አሁን 3 ወር ሞልቶታል። በ3 ወር 9ኛ ፍሎር ላይ ደርሰናል ማለት ነው። 9ኛ ፍሎር ላይ ደርሰናል በ3 ወር 40 እና 30% ዲስካውንቶችን ይዘን መጥተናል ማለት ነው። ኒያላ ሞተርስ 8ኛ ፍሎር ላይ የደረሰው ፕሮጀክታችንን የ30% ዲስካውንት እንዲሁም አዲሱ የቦሌ 24 ፕሮጀክታችን ደግሞ የ40% ቅናሽ በካሬ 74910 ብር 40% ቅናሽ 74910 ብር በካሬ ያወጣ ነው። ለ10 እድለኞች ብቻ ነው። ቅድሚያ ለደወሉልን 10 ደንበኞች ብቻ ማለት ነው። ሰላም ዲናችሁ ዴኖ በሸገር ቤተሰቦቻችን ከጀርባ የምትመለከቱት የመኖሪያ ህንፃ እንግዲህ የዛሬ 3 ወር ስመጣ ቤዝመንት ላይ ነበረ። አሁን ደግሞ እንደምትመለከቱት 10ኛ ላይ ደርሷል። ይሄን እየገነባ ደግሞ የሚገኘው ሁዳ ሪል ስቴት ነው። ዛሬ ታዲያ በመሃል ከተማ አዲስ ሳይት እያወጣ እንደሆነ ሰምቼ እንግዲህ ከዚህ ቀደም ለመግዛት ያመለጣችሁ ካላችሁ ጥሩ መረጃ ይሆናል ብዬ በማሰብ ተገኝቻለሁ። እኔ መልክተነኝ አብራችን ቆዩ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እስኪ በቅድሚያ እንተዋወቅ። መልካም። በድጋሜ እንደ ሁዳ ኢንጂነሪንግ እንኳን በሰላም መጣሽ። እንኳን ደህና ቆየኝ። መልካም። እስካሁን በለጠ እባላለሁ። የሁዳ ኢንጂነሪንግ ማርኬቲንግ ማኔጀር ነኝ። በጣም አሪፍ። ዛሬ እንግዲህ የመጣሁት ከዚህ ቀደም እኛ ቤተኞች ነን ታውቃለህ መቼስና መገናኛ አካባቢ ያለው ሳይታችሁ መተን ነበረ። እስኪ ግን ወደ መጣሁበት ጉዳይ ከማለፋችን በፊት እሱ ምን ላይ ደረሰ የሚለውን እንይ። መልካም። ያኔ በመጣችው ጊዜ ቁፋሮ ላይ ነው የነበረው። አሁን 3 ወር ሞልቶታል። በ3 ወር 9ኛ ፍሎር ላይ ደርሰናል ማለት ነው። 9ኛ ፍሎር ላይ ደርሰናል በ3 ወራት ማለት ነው። እሺ። ሌላ ደግሞ አዲስ ነገር ደግሞ ይዘን መተናል። አዲስ ቦሌ 24 ፕሮጀክታችን ላይ እዛ ላይ ደግሞ የ40% ቅናሽ ይዘንላቸው መተናል ማለት ነው። እሱ ቤድሩም ያለው ላይ ሲያልቅብን በደንበኞቻችን ጥያቄ መሰረት ደግሞ አዲስ ፕሮጀክት ደግሞ ይዘንላቸው መተናል የ40% ቅናሽ። ስለዚህ እዚህኛው ሳይታቸው ላይ ያመለጣቸው ተመልካቾች እሱ ነው ማለት ነው አዲስ ነገር የሚጠብቃቸው። እስኪ በደንብ ንገረኝ ስለሱ። እንደዛ ከሆነ ፕሮጀክቱ 3 ቤዝመንት አለው። እስካሁን ሁዳ ገንብቷቸው ከነበሩ ፕሮጀክቶች በጣም ሂውጅ የተባለው ፕሮጀክት ይሄኛው ፕሮጀክት ነው። 3 ቤዝመንት አሉት። G+20 ነው ማለት ነው። 3 ቤዝመንት ፕላስ ደግሞ ወደ ላይ ደግሞ ያሉት እስከ G5 ድረስ ሾፕ ሞሎች ናቸው። ስለዚህ ለኦፊስም እንዴት ነው አንዳንድ ሰው መኖሪያ ቤቱ እዛው እንዲሆን የሚፈልግ ሰው አለ፣ ቢሮ እዛው እንዲሆን የሚፈልግ ሰው አለ፣ ሾፑ ደግሞ እዛው እንዲኖር የሚፈልግ ሰው አለ። ለእንደነዚህ አይነት ሰዎች በሚሆን መልኩ ነው የተሰራው። ሌላኛው መጨረሻ ላይ ደግሞ ቴራስ ደግሞ አረንጅ የተደረገበት ለሀዘን ለደስታ ፕሮግራም ሲኖር ሙሉ 360 አዲስ አበባን በሚያዩበት መልኩ ነው የተገነባው ማለት ነው። እና እንደዚህ አድርገን የሰራ ነው። የተለመደው ደግሞ ጂም ስቲም ሰውና ሁዳ ላይ ይታወቃል። እሱ እንዳለ ነገር ነው። የከርሰ ምድር ውሃ ቦሌ ኢምፔሪያል ላይ አውጥተን ነበረ። በዛው ነው የሚቀጥለው። እዛ ላይም የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ እነዚህ ነገሮች አሟልተን ነው ይዘን የቀረብ ነው ማለት ነው። ሳይቱ ከአዲሱ አይዲያ ባስቴዲየም በቅርብ ርቀት ማለት ይቻላል። በቃ እንዲተያዩ ነው። ከአዲሱ አይዲያ ባስቴዲየም እንዲሁም ከቦሌ ኤርፖርት በቅርብ ርቀት ላይ ይገኛል ማለት ነው። ለሃይማኖት ቦታዎች፣ ኮሜርሻል ሴንተሮች፣ ለትምህርት ቤቶች በቅርብ ርቀት የሚገኝ ቦታ ላይ ነው እየገነባ ነው የምንገኘው። ቪውም መገመት እችላለሁ። ሚክስድ ነው። ሚክስድ ነው። ሚክስድ ዩዝድ አፓርትመንት ነው። አፓርትመንት ከ5ኛ እስከ 19ኛ ድረስ ነው ያለን ማለት ነው። ማውንቴን ቪው ያለው የካተራራ አለ፣ ማውንቴን ቪው ያለው፣ ሲቲ ቪው ያለው ዱዋል ነው ማለት ነው ፕሮጀክታችን። በጣም አሪፍ። እስኪ ግን በደንብ ቦታውን ስፔሲፊክ ቦታውን 24 ስፔሲፊክ ቦታውን። መልካም። ቦሌ 24 አለ። ቦሌ 24 ጊብሰን ትምህርት ቤት ማለት ነው። አስፋልት ዳር ነው በነገራችን ላይ። ጊብሰን ትምህርት ቤት ፊት ለፊት ነው የሚገኘው ሳይታችን ማለት ነው። አስፋልት ዳር አለ። ያ ማለት ከአይዲያ ባስቴዲየሙ ወደ ኮከብ ህንፃ በሚወስድበት መንገድ ወይ ደግሞ ወደ ሲድራ ሆቴል በሚወስድበት በዛ መንገድ ላይ ነው የሚገኘው። ዋና አስፋልት ላይ ነው የሚገኘው ማለት ነው። ኤል ላይ ያረፈ ፕሮጀክት ነው። ኦልሞስት ግዙፍ ፕሮጀክት ነው ማለት ነው። ስለዚህ ለቦሌም በቅርብ ርቀት ነው ያለው የሚገኘው። ለመገናኛ በቅርብ ርቀት ነው የሚገኘው። ከኤርና ሞል መሄድ ይቻላል። ከ22 መምጣት ይቻላል። ለ22 ቅርብ ነው። ሴንተር ላይ ቦታ ላይ ነው የሚገኘው። ብዙ ሪልስቴቶች የሉም እዛ ሰፈር ላይ። ነገር ግን ለገስታውስ ለሞን ይሆናል ለማከራየት በዶላርም በብር ማከራየት ይቻላል። ቦታው መሀል ላይ ስለሆነ ሴንተር ላይ ነው የተሰራጨው ማለት ነው። እስቲ የካሬና የመኝታ ቤት አማራጭ። መልካም። ምንድነው በጣም ስንቸገርበት የነበረው እንደ ካምፓኒ ቱ ቤድሩሞች በጣም ክላይንቶች እንትን የሚሉባት ነገር ነው። ደንበኛ ፍላጎት አለ፣ ግን ቱ ቤድሩሞችን ልናሟላ አልቻልንም። ምንድነው ያደረግነው? ዋይኖት ለምን ቱ ቤድሩም አናበዛም አለና በሁለት ዞኒንጉ ጀስት እንደ ሁለት አይነት ነው የከፈልነው። በአንደኛው ሴድ ብሎክ ኤ እና ብሎክ ቢ አይነት ነገር ነው አሬንጅ ያደረግነው። በአንደኛው ሴድ 3 አባወራ ይኖራል፣ በሁለተኛው ሴድ 3 አባወራ ይኖራል። በሶስቱ አባወሮች ውስጥ 2ቱ ባለ 2 መኝታ ነው፣ በዚህኛው ሴድ 2ቱ ባለ 2 ነው። አጠቃላይ ካሉት 6ቱ 4ቱ ባለ 2 መኝታ ሲሆን
ሁለቱ ባለ 3 መኝታ ቤቶች ናቸው ማለት ነው። አነስ ከሚለው 105 ካሬ አለ፣ 115 ካሬ አለ፣ 120 ካሬ ባለ 2 መኝታ ቤቶች ያሉ ሲሆን 155 ደግሞ ባለ 3 መኝታ ቤቶች አሉን ማለት ነው። በጣም አሪፍ። ስለዚህ እንደፈለጉት እንዳማራጭ ይዛቸዋል። በብዛት ነው አማራጭ ይዘን ይመጣል እስካሁን ከነበሩ ማለት ነው። በጣም አሪፍ። ግን እንግዲህ ቤተሰቦቻችን ምናልባት እናንተን ላይ ያውቋችሁ ይችላሉ፣ አዲስ ተመልካቾችም ካሉና እስኪ ሁዳ ሪል ስቴት ማን ነው? መልካም። ሁዳ ኢንጂነሪንግ እንባላለን። ሁዳ ኢንጂነሪንግ 2009 ዓ.ም ነው የተመሰረተው። እህት ኩባንያ ደግሞ አሉ ሂባ አርክቴክት የተባለ እህት ኩባንያ። እስከ ዛሬ 3-4 ዓመት ድረስ እንሰራ የነበረው ጨረታ እንወስዳለን። ሂባ አርክቴክት ዲዛይኑን ይሰራል፣ ሁዳ ኢንጂነሪንግ ደግሞ ግንባታውን እየሰራ ነው የሚገኘው ማለት ነው። መርካቶ ላይ 4 ኪሎ፣ ፒያሳ፣ ቦሌ፣ ቡልቡላ፣ አጠና ተራ፣ አያት አካባቢ የሰራናቸው ቢልዲንጎች አሉ መርካቶን ጨምሮ ማለት ነው። ሬዚደንሻል ቢልዲንጎች እንዲሁም ኮሜርሻል ቢልዲንጎች ለመኖሪያም የሚያገለግሉ ለህንጻ ይሄ ለኪራይ አገልግሎት የሚሆኑ ደግሞ ሾፕ ሞሎችንም ስንገነባ ጨረታ እየወሰደን ማለት ነው። የዛሬ 3-4 ዓመት ደግሞ ስናየው ማርኬቱን ከ450 ሺህ እስከ 500 ሺህ ቤቶች በየዓመቱ ኢትዮጵያ ውስጥ ይፈልጋሉ። ክፍተቱ ደግሞ እናያለን። ማርኬቱ ላይ የሰማነው ክፍተት አለ። ኦልሬዲ ስንገነባ ስለነበረ ባይኖት እንገነባበትን ነገር ይዘን መተን ለምንድን ነው ሶሉሽን ማንፈጥረው ለህዝባችን ብለን ይዘን መጣ ማለት ትረስትወርዚ ሪል ስቴት ብለን መጣን ማለት ነው። ያን ደግሞ ስናደርግ ምንድን አንድ ፕሮጀክት እንይዛለን። ያንን ፕሮጀክት ስንይዝ የብረት ግብአቱን ቀድመን ካሟለን በኋላ ወደ ፕሮጀክቱ ይዞ ማለት ነው። እንደ 10 ድስት ጽዳ 10 እንደምትሮጥ አይነት ስራ እንዳይሆን ብለን አንድ ፕሮጀክት እንይዛለን። ለሱ የሚያስፈልጉ ግብአቶችን ከያዝን በኋላ ነው ወደ ስራዎቻችን የምንገባው ማለት ነው። በዚህ አማካኝነት ቦሌ ቡልቡላ ላይ 2 ፕሮጀክቶችን ሰርተን አስረክበናል። ሶስተኛ ፕሮጀክታችን ደግሞ ቦሌ ኢምፔሪያል ጋር ቦሌ እንወዳታለን። እናት ቤታችን ናት። እናት ቤታችን ናት ቦሌ። ሶስተኛ ፕሮጀክታችን ደግሞ የከርሰ ምድሩን አውጥተናል። አሁን በርደ ገጠማ ላይ እንገኛለን። ኦልሞስት ፊኒሺንግ ጨርሰን በቅርቡ ልናስረክብ እንገኛለን። ሶስተኛ ፕሮጀክታችን ማለት ነው። አራተኛ ፕሮጀክታችን ደግሞ ኒያላ ሞተርስ ጋር እሱም ሴም አስፋልት ዳር ነው። ኤል ላይ የሚያርፍና አስፋልት ላይ የሚያልፉ አፓርትመንቶችን ፕሪፈር እናደርጋለን ቦሌ ማለት ነው። አራተኛ ፕሮጀክታችን ኒያላ ሞተርስ ጋር ኦልሞስት እሱ 8ኛ ደርሰናል በ3 ወር ውስጥ ማለት ነው። አሁን ደግሞ ይሄ 5ኛ ፕሮጀክታችን ደግሞ ቦሌ 24 ላይ ደግሞ ይዘንላቸው መተናል ማለት ነው። በጣም ደስ ይላል። ቅድም አስደንጋጭ ዲስካውንት ሰምቻለሁና እሱንም አያይዘ ዋጋና ያከፋፈል ሁኔታ ደግሞ እናንሳ። እንደ ሁዳ ኢንጂነሪንግ 3 ነገሮች እንመራለን። አንደኛው ሎኬሽን ነው፣ ቦሌ እንወዳታለን ብዬሻለሁ። ሌላኛው ኳሊቲ ነው፣ በኳሊቲ አንደራደርም። ሌላኛው ዴሊቨሪ ነው። በ24 ወራት ካለን በ24 ወራት ለማስረከብ እየሰራን የምንገኘው ማለት ነው። ያ ማለት ምንድነው? የግንባታ ግብአቶችን ቀድመን ስለምናዘጋጅ ለሱ የሚያስፈልጉትን ነገሮች ቀድመን አሬንጅ ስላደረግን ጀስት እንደ ፓርትነር ነው ከደንበኞቻችን ጋር መስራት የምንፈልገው። ለዛ 40 እና 30% ዲስካውንቶችን ይዘን መተናል ማለት ነው። ኒያላ ሞተርስ 8ኛ ፍሎር ላይ የደረሰው ፕሮጀክታችንን የ30% ዲስካውንት እንዲሁም አዲሱ የቦሌ 24 ፕሮጀክታችን ደግሞ የ40% ቅናሽ በካሬ 74910 40% ቅናሽ ለ10 ቤቶች ብቻ ለ10 ቤቶች ብቻ በካሬ 74910 ብር ለ10 ቤቶች ብቻ ይዘንላችሁ መተናል። ቦሌ ላይ ብቸኛው ነው በነገራችን ብቸኛው ሪል ስቴት ነው ሁዳ ኢንጂነሪንግ። ስለዚህ ይሄ ቅናሽ ነው ይዘንላችሁ የመጣ ነው ማለት ነው። ስለዚህ እስኪ ዋጋውን ደግሞ መልካም ለምሳሌ ባለ 2 መኝታ 105 ካሬ 115 እና 120 ካሬ አማራጮች አሉ። 105ቱ ካሽ ለሚከፍል ይሄ ማለት ቫትን ጨምሮ ነው በነገራችን ላይ የምነግርሽ ዋጋ ቫትን ጨምሮ በካሬ 74910 ብር ዋጋ ጠቅላላ ዋጋ 7,865,000 7.8 ሚሊዮን ብር ከፍለው የቤት ባለቤት መሆን ይችላሉ። ምንም አይነት የዋጋ ጭማሪ ሳይደረግባቸው ባለ 2 መኝታ። ሌላ 115 ካሬ አለ። እሱም ደሴም ባለ 2 መኝታ ነው። ካሽ ለሚከፍል ደንበኛ 8,600,000 ብር ከከፈለ ቫትን ጨምሮ ምንም አይነት ዋጋ ሳይጨመርበት የቤት ባለቤት መሆን ይችላል። ሌላኛው 155 ባለ 3 መኝታ ቤት አለ። እሱ ደግሞ በ11,600,000 ብር ማለት ነው። በ11.6 ሚሊዮን ቫትን ጨምሮ ባለ 3 መኝታ ምንም አይነት ዋጋ ሳይጨመርባቸው የቤት ባለቤት የሚሆኑበት ቦሌ ላይ ከሁዳ ኢንጂነሪንግ የቤት ባለቤት መሆን ይችላሉ ማለት ነው። ከሰፈሩ አንጻር እንግዲህ ዋጋው የሚታወቅ ነው። ለእድለኞች ነው። ለ10 እድለኞች ነው በነገራችን ላይ እድል አንዴ ነው የምትመጣው። ለ10 እድለኞች ብቻ ያዘጋጀናቸው ነው። በጣም አሪፍ ያከፋፈል ሁኔታዎች አሉ። ሌሎች መጠቀም የሚችሉት አለን። እንዴት መሰለሽ? አሁን ለምሳሌ ሁዳ ላይ ሁሉም ባንዴ ይግዛ ምናምን አንልም። ሌላ ሁለተኛ አማራጭ አለ። ሁለተኛው አማራጭ በ15% ቅድሚያ ይከፍላሉ። የቀሩን በ2 ዓመት መክፈል ይችላሉ። እሱም ደግሞ በሁለት አይነት መሆን ይችላል። አንድ ኮንስትራክሽን እያየው መክፈል ይችላሉ ማለት በፕሮግረስ። እሱ ግን እኛ የምንታወቅ በፍጥነት ስለሆነ እሱ ይጎዳሉ ብለን አስበን ሁለተኛው ኦፕሽን ደግሞ ይዘንላቸው መተናል። ሁለተኛው ኦፕሽን ደግሞ ምንድነው? በየ3 ወሩ 10% እያደረጉ የቀሩን 85% መክፈል ይችላሉ ማለት ነው። በጣም አሪፍ። ስለዚህ እንግዲህ እንዳማራጫቸው እነሱ እንደተመቻቸው
መምረጥ ይችላሉ ማለት ነው ሁኔታው ነው። በጣም ደስ ይላል። እሺ እንግዲህ ያው ሰው ቤት ለመግዛት ሲያስብ አካባቢውን በደንብ ያያል አይደለ? እስኪ አካባቢው ላይ ምን ማህበራዊ መገልገያዎች አሉ የሚለውን ደግሞ እንዴ እስኪ። መልካም እሺ፣ ምንድነው ደንበኞች ከሚያዩዋቸው ነገሮች መካከል ለልጆች ትምህርት ቤት በቅርብ ርቀት አለ ከተባለ ኢንተርናሽናል ትምህርት ቤቶች አሉ። የሃይማኖት ቦታ ከተባለ በቅርብ ርቀት አለ። ጀስት ለመናፈሻም ቢባል ለህፃናት መጫወቻም ቢባል አለ። ሌላኛው ለትራንስፖርት ሴፍ ነው። እንዴት ነው? አንዳንድ ሰው ከውጭ ይመጣና ቅርብ አካባቢ ያለ ሆቴል ነው የሚያርፈው ከኤርፖርት። እነሱ ኤርፖርት አካባቢ ስለሆነ ያለው እንትናችን ህንጻችን ራሱ የሚገኘው ቀጥታ ቤታቸው ሄደው የሚያርፉበት ነገር ይሆናል ማለት ነው። ሌላኛው ቤት ቸርቻሪዎች አሉ። ለምሳሌ 15 ቤት 20 ቤት እየገዙ የሚያተርፉ ሰዎች አሉ። ሶ ለነሱ ደግሞ ምንድነው የሚሆነው? ከነዚህ ለምሳሌ ከ10 አንዱን እድል ቢጠቀሙ ሰው የሚገዛው በነገራችን ሲገዛ ነው የሚያተርፈው። ሶ እዚህ ያለ ቢገዙ እዛ ከፍ ሲል እየሸጡ 2-3 እያደረጉ ይችላሉ ማለት ነው። ለቤቴ ኦፊሴም ቅርብ እንዲሆን ፈልጋለሁ፣ ሾፒም ቅርብ እንዲሆን ፈልጋለሁ ለሚል ቤቱ ላይ መግዛት ይችላል። እታች ደግሞ ሾፕ ተከራይቶ ደግሞ መኖር ይችላል ማለት ነው። እዛው አሬንጅ ማድረግ ይችላል። ስለዚህ ለሃይማኖትም ለትምህርት ቤትም ቅርብ ነው። ለምሳሌ ዊንዶውስ ኦፍ አፍሪካ በቅርብ ርቀት ነው የሚገኘው። አዲስ አበባ ስቴዲየም፣ ኤርፖርት፣ ለመገናኛ፣ ለቦሌ፣ ለሐረት፣ ለ22 ማለት ምን ብዬ ልንገርሽ ሴንተር መሆኑ ነው። ይህንን አክሰስ እንዲሰጥ ያስችላል ማለት ነው። በጣም አሪፍ። እስኪ አሁን ደግሞ ጠቅለል አድርገህ ማለት የምትፈልገው ነገር ካለ? መልካም አሪፍ። ምንድነው ከዚህ በፊት ካጋጠመኝ ኤክስፒሪየንስ ልንገርሽ። እኛ ጀስት እንደዚህ ማስታወቂያ እንሰራለን። ከዛ ለ10 ቤት ብለን ወይ ለ5 ቤት ብለን ነው ማስታወቂያ የምናወጣው። ከዛ ካለፈ በኋላ ሰዎች ይደውሉናል እና በጊዜ ገደብ አይደለም። ለምሳሌ ሁዳ ላይ 10 ከሞላብን ሞላብን ነው ያወጣ ነው። ይሄ 74910 ብር በካሬ ያወጣ ነው ለ10 እድለኞች ብቻ ነው። ቅድሚያ ለደወሉልን 10 ደንበኞች ብቻ ማለት ነው። በጊዜ ገደብ ሳይሆን በተሸጠልን ልክ ነው አሬንጅመንት። ስለዚህ በ2 ቀን በ3 ቀንም ሊሄድብን ይችላል። ይሄን ነገር ኮንሲደር ቢያደርጉ ደስ ይለናል። እንዳንጣላ ነው ታውቂያለሽ። ከደወሉ በኋላ ትንሽ እንዳያዝነውብን ጊዜ ሳይሆን 10 ቤት ነው ያለው። እሱ ካለቀ ዛሬም ሊያበቃ ይችላል ማለት ነው። እሱ ነው የኔ ኮንሴፕት ማለት ነው። በጣም አሪፍ ይመስላል። እሺ እንግዲህ ፕሮግረሱ በጣም ያስገርማል እና እንደው ምናልባት የሚቻል ከሆነ እኔም ተመልካቾችን ብናየው ደስ ይለናል። መልካም እንግዲህ ትችላላችሁ። እኔ አሁን በቃል የነገርኩሽ ነገር አለ አይደል? እሱን በተግባር ሄዳችሁ ኢንጂነር አሰፋ አለ የካምፓኒያችን ፕሮጀክት ማኔጀር። ሶ ኢንጂነር አሰፋ ሙሉ ነገሩ የሚያሳይሽ ይሆናል ማለት ነው። በጣም አሪፍ። አንተ ግን ቴንክ ዩ። ሰላም ታዲያስ፣ እንዴት ነሽ? አለን። እስኪ መጀመሪያ እንታወቅ። ኢንጂነር አሰፋ እባላለሁ። የሁዳ ኢንጂነሪንግ የኒያላ ፕሮጀክት ኃላፊ ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያኝ። እኔ እንግዲህ የዛሬ 3 ወር ስንመጣ እዚህ ይሄ ግራውንድ ላይ ነበረ እና በ3 ወር ያሳየው ፕሮግረስ በጣም ነው የሚገርመው። ነው ምንም ምስጥሩ እንደውም አልሰራንም። እኛ ከነበረው የዓለም የነዳጅ ሁኔታ ተወሰነ የኛ ጥረትና የኛ እምነት ወይም ታማኝነትን በተግባር ያሳየንበት በመሆኑ እንጂ ብዙ ኮንስትራክሽንስ በቆሙበት ሁኔታ ነው እኛ እንደምን ብለን እዚህ ያደረስነው። ይብዛም ይነስም ግን ፖሴሽን ቴክኖሎጂ ደግሞ በተጨማሪ ደግሞ በጣም እገዛ አድርጎናል። እንግዲህ ተቋማችን ውስጥ አዳዲስ ቴክኖሎጂ እያመጣን ያለንበት ሂደት ሞር ኦፍ ፕሮጀክቶቻችንን በጥራትና በፍጥነት እንሰራ ያገዘን ይመስላል። እንግዲህ ፖሴሽን ቴክኖሎጂ ወይም ፒቲ ማለት በሳምንት 1 ፎቅ ወይም ደግሞ በወር 4 ፎቅ እንሰራ እያገዘን ያለበት ነው። በእውነት እውነት 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 ልሻለሁ እህቴ። በተጨማሪም ደግሞ እኛ ማቴሪያል ላይ ስፔሻሊ ደግሞ ከብረት ጋር ተያይዞ 100% ስቶክ ማድረጋችንና ከስተመሮቻችን የሰጡን ኃላፊነት ደግሞ ለመወጣት ደግሞ 24 ሰዓት መስራታችን ነው። ይሄ ደግሞ 7 ቀን 7 ሌሊት የመስራታችን ሚስጥር ነው። ይሄ ነው እንግዲህ ፕሮጀክታችንን በፍጥነትና በጥራት እያከናወንን እንድንገኝ ያደረገን ሂደት ማለት ነው። በጣም አሪፍ እና ስለዚህ አዲሱ ሳይታችሁ ላይም ይሄንን ስፒድ እና ኳሊቲ ነው የምንጠብቀው ማለት ነው። እውነት ነው። እዛም በተለየ መልኩ እንግዲህ ፕሮጀክቱን ትንሽ ሰፊ ከመሆኑ አንጻር መሀል ከተማ ላይም እንደመሆኑ አንጻር እኛም ደግሞ የተሻለ አፈጻጸም የተሻለ ፕሮግረስ ለማሳየት እቅዶችን እያወጣን ስለሆነ ሞር እዛ ላይ ጥሩ ነገር ጠብቁ። በጣም ጥሩ። ምናልባት አዲሱ ሳይታችሁ አዲስ ነገር አለው ከዲዛይን ከዲዛይን አማራጮች አንጻር የተለዩ ነገሮች አሉ። ብዙ ከስተመሮቻችን ሲጠይቁት በነበረበት ሁኔታ ከስቶክም አንጻር መካተት የሚገባቸው በሙሉ አካተን የተሻለ ዲዛይን፣ የተሻለ ሎኬሽን፣ የተሻለ ቢልዲንግ ሞር ሁዳን በደንብ እየገለጹ ያሉ ፕሮጀክቶቻችንን በይበልጥ ደግሞ ይሄም ደግሞ እነዛን በሚመስል መልኩ በደንብ አድርጎ የተዘጋጀ ነው። ስለዚህ የደንበኞችን ጥያቄ ያሟላ በደንብ ይመለስ። ሌላ በተለየ መልኩ አዲስ ነገር እዛ ጋር ያካተት ነው ወይም ደግሞ ዘን የመጣ ነው ለምናስበው ብዙ ከስተመሮቻችን ሲጠይቁ የነበሩት የካሬ አማራጮችን ሞሮፍ ደግሞ በተሻለ ዲዛይን እዛ ፕሮጀክት ላይ በልዩ ሁኔታ
ያዘጋጀንበትና እኛም በደንብ የተዘጋጀንበት ሁኔታ ነው ያለው ማለት ነው። ስለዚህ ደንበኞች እናንተ ጋር ሲመጡ እንደ ጥያቄ የሚያቀርቡት ነገር በአዲሱ ሳይታችሁ ተሟልቷል። እውነት ነው። በአዲሱ ሳይት ላይ የብዙ ከስተመሮቻችን ጥያቄ የመለስንበትና እርግጠኛ ነኝ ደግሞ ብዙ ከስተመሮቻችን የሚደሰቱበት ይሆናል ብለን እናስባለን። በጣም አሪፍ። ስለዚህ እናንተን ቢፈልጉ ደንበኞች በምን ያገኛችሁ? ከታች በምናስቀምጠው የስልክ አድራሻ ሊያገኙ ይችላሉ። በማንኛውም ሰዓት ደግሞ ቢሮአችን ደግሞ መጥተው ደግሞ ማንኛውንም አገልግሎት ማግኘት ይችላሉ። ፕሮጀክቶቻችንን በመጎብኘት ደግሞ ትክክለኛነታችን ደግሞ በተጨባጭ ደግሞ እኛ ቃል የሰጠን ተግባሩን ደግሞ እነሱ መመስከር የሚችሉበትን እድል ደግሞ ማግኘት ይችላሉ ማለት ነው። በጣም ቆንጆ። ቴንክ ዩ። እኔም አመሰግናለሁ። ቤተሰቦቻችን እንግዲህ የሁዳ ሪል ስቴት ቤተሰብ መሆን የምትፈልጉ ከሆነ በመሀል ከተማ ላይ ይዞ የመጣውን አዲስ ሳይት ተመልክታችኋል። ስለዚህም እንግዲህ ቤት የምትፈልጉ ከሆነ እነሱን ሀሎ ማለት ትችላላችሁ። በሚቀጥለው በሌላ ቪዲዮ እንገናኛለን። ቻው።